ራሱ ዲፕሬሽን ነው። ቪታሚን ዲ ውሰድ፣ አንድ ምነግር ነገር እሱ ነው። ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ታይም ላይ ሲመጣ ዲፕሬሽን አለው። አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ፣ ራሳቸውን ያጠፋሉ። በጣም ብዙ ሰው የሚያጠፋው በዛ ወቅት ነው። አንደኛ ጨለማ ነው፣ ብርሃን የለውም። ሁለተኛ ቫይታሚን ዲ ውሰድ። ቫይታሚን ዲ ትወስዳለህ? አልወስድም። በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛም ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ትንሽ ነው፣ ዊንተር ላይ ማለት ነው። ክረምት ላይ ብርሃኑ በጣም አጭር ነው ያለው፣ እሱ ራሱ ይረብሻል። ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሶሌትድ ነው፣ ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት ከሰው ጋር አትገናኝም፣ የመገናኘት ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለአመት ለሁለት ዓመት ያክል ዊንተር ላይ በምትሆንበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ሂድ። እሺ ኢንሻአላህ። ሌላ ደግሞ ሆርሞኒካልም አለ፣ ተመርመረው ታየው። ራሱ ሆርሞኒካል ፕሮብሌሞች አሉ። ሆርሞን ራሱ እሱን አይቻለሁ፣ ባለፈው ተመርምሬያለሁና ሁሉ ነገር ነፃ ነኝ ከዛ ነገር። በቃ እንደዛ አድርግ። በዛ ላይ ደግሞ እንትን አለ፣ ዚክር አብዛ፣ ዱዓ አድርግ፣ ሰላት ለይል አብዛ ምናምን፣ እንደዚህ የመሳሰሉት ነገሮች እንትን በል። መስጊድ ጁማ አትቅር፣ አቴንድ አድርግ። እሱ ራሱ አንደኛው ተጽዕኖ ነው፣ ጁማ መቅረት ራሱ እና ሌሎችም ነገሮች እንደዛ አድርግ። አይዞ፣ የሌላው ጉዳይ የሚያስጨንቅ አይደለም። ራሳቸው ይጨርሱ። አንተ ላላ ብለህ ገንዘብን አውጥተህ እስካደረክ ድረስ የታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም። አለበት እንጂ አይ እሱም በህግ አግባብ መጠየቅ ነው ያለብህ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለሁት። እሺ ኡስታዝ፣ የልጅቷ ጉዳይ እኮ በጣም እኮ ማለት አንድ ሰው አሁን 14 ዓመት ታሰረ ተብሎ በጣም ፔንፉል ነው አይደለም? እንዳየነው ከሆነ አዎ። ግን ለአንተ አሁን ለምሳሌ መጠየቅ ካለብህ በህግ አግባብ እንደዚህ የሆነው ነገር እየተገባ ብለህ ቲም ጥረህ በህግ አግባብ የሚጠየቁ አካላትን መጠየቅ ነው ያለብህ እንጂ ለአንተ አሁን ለበሽታ ለምትናደድበት ለምትበሳጭበት ነገር ምክንያት መሆን የለበትም ነው እያልኩ ያለሁት። ግልጽ ነው። በነገራችን ላይ እኔ ፐብሊክ ላይ ላይክ እንደዚህ እንደ ፐብሊክ አይደለም የጠየኩት፣ እንደ ፓርላማ ሳይሆን የጠየኩት በራሴ ላይ መብት እንዳለኝ ሰው የልጅቷ ጉዳይ የሚመለከታቸውን አውቃለሁ። እነሱን ያናግሯቸው በቃ እሱም ካተው ዳኮመንት አድርገው ኡስታዝን ስጠይቀው መጠየቅ ያለብህ በእንትኑ ደረጃ ራስን በማጥፋት ደረጃ አንድ ሰው ሻሃዳ ይዞ ራሱን ቢያጠፋ ያው የሳት ነው የሚሆነው ብለዋል ኡስታዝ ብለዋል። አይቻልም ብለዋል። በቃ ኡስታዝን ካቀጥሉ እኔ ልነግርህ የቻልኩት ምንድነው አውሮፓ ላይ ባለው ራስን ማጥፋት የሚለው ነገር በጣም የተለመደ ነገር ሆኗል። ያ የሆነበት ምክንያት ኢንቫይሮንመንታል ፋክተር አለው፣ ኮንዲሽናል ፋክተር አለው፣ ኮዛል ፋክተር አለው። እነሱን የነገርኩህ ጨርሻለሁ። አመሰግናለሁ። እሱ ክርስቲያን ልጅ አለ መሰለኝ ከላይ ክርስቲያን ነው አይሁድ። ኡስታዝ ወሂድ አለ፣ አናግረው። እኔ ነው ሰላም ብያለሁ። ሰላም ሬሳችሁን አላየሁም። በእርግጥ በምን ላይ እያወራችሁ እንዳላችሁ ይቅርታ። አይደይ ነው ወይስ ክርስቲያን ነው? ሰላም ብያለሁ ዳኒ። እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ማለት ነው። ኦኬ፣ የስላሴ አማኝ ነው? ኦኬ፣ ጥሩ። ስላሴ ማለት ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በሶስት አካላት ተገለጠ ብላችሁ ናችሁ የምታምኑት? በትክክል አንድ አምላክ በአብ ተገለጠ የሚል ጥቅስ ሲኖር ይሆን ባይብል ላይ? አሁን በሃይማኖት ዙሪያ ነው እያወራችሁ ያላችሁት ማለት ነው ወይስ? አንተም ወንጌል አማኝ ነህ ወይስ ያንተንም ሙስሊም ነን? ጥያቄ ነው የጠየቅነው። ቤቱ የኮምፓራቲቭ ሪሊጅን ቦታ ነው ቦታው። ኦኬ፣ ምን ነበር ጥያቄ? እንዲገምልኝ። በትሪኒቲ ትምህርት ትሪ ሃይፖስታሲስ አሉ፣ ሶስት አካላት አሉ።
3 persons one essence ተብሎ የሚታመነው ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት። እነዛ ሶስት አካላት አንድ አምላክ በሶስት አካላት ተገልጧል ብላችሁ ታምናላችሁ? በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ ያለ ወይ ወይስ ያ አንድ አምላክ ራሱ አብ ነው ወይ? yes ራሱ አብ አንድ አምላክ። ስለዚህ አንድ አምላክ በአብ አልተገለጠም ማለት ነው። ስለዚህ የሥላሴ ትምህርት ትክክል አይደለም ማለት ነው፣ ቢብሊካል አይደለም። አጠያያቂ እንደ ኦንሊ ጂሰሶች ናቸው። አንተ ደግሞ እየጠየቅኩ ሙስሊም ነኝ አልክ። ነው ሙስሊም ነኝ እኮ እየጠየቅኩ ያለሁት ሙስሊም ነኝ። ምን ነው ሽታ አልሸተትኩም? ሙስሊም አይደለም? አይ የኦንሊ ጂሰስ እንትን ነው። ኦንሊ ጂሰስ እኮ ኢየሱስ አብ ነው ብለው ነው የሚያምኑት። እኔ ኢየሱስ መልእክተኛና ነብይ ነው ፍጡር ነው ብዬ ነው ማምነው። እሺ አዘጋጃለሁ። ከኔ ቀጥሎ ያለው ቀድሞ ስለገባ እሱ ነው አዘጋጃለሁ። ችግር የለም። ኦኬ ችግር የለም። ቀጥል ኡስታዝ አለ ኡስታዝ። አይ አለሁ ያለው ቀጥል አዘጋጀሁበትም ማለት አይ እሺ ጥያቄ ያላችሁ ቀጥሉ። አለይኩም ሰላም